سفر ما يركون سفر أنت مشان دليل سفرنا وهو رجعنا تجرش أنت إيش بتقول سرق؟ تورتي بيتو قام ሰላም ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኛ ደህና ነን እግዚአብሔር ይመስገን። ሁሉም ሰላም እናንተ ጋር? ፕራንኩ እየሰራን ያለነው ቪዲዮ በጣም ወዳችሁታል። አዎ በተለይ ባለፈው በጣም ተመችታችኋል። በጣም ደስ ይላል። ስለዚህ አሁንም እንቀጥላለን። ያበደ ፕራንክ ዛሬ ይዘን መጥተናል። ለየት ባለ ቪዲዮ ይዘን መጥተናል። ለየት ባለ ቪዲዮ ይዘን መጥተናል ቤተሰቦቻችን። የቪዲዮውን ሀሳብ ከመናገሬ በፊት ላይክ ካላደረጋችሁ ላይክ አድርጉ። ቤተሰብ ያልሆናችሁ ደግሞ የደወል ምልክቷን እየነካችሁ ቤተሰብ ሁኑ። ፕራንኩ ሀሳቡ ምን መሰላችሁ? ውድ ተመልካቾቻችን ያው እሷ እንቅልፍ ተኝታ ሌሊት ልትለፈልፍ ነው። እንደዚህ ልክ እንደ መቃጀት ነገር ቅዠት ማለት ነው ላይ አለ አይደለ? ቀን ስታደርገው ያለችው ምናምን አንዳንድ የሚያስጨንቃቸው ሰዎች ሌሊት የሚለፈልፉ አለ አይደለ? ልክ እንደዛ እኔ እንደማላቃት ታደርጋለሁ ማለት ነው። እነሱ ፊት ማለት ነው። እነ ሙለር እና ለሚን ፕራንክ ቪዲዮ የሚሰራው ሌሊት ነው። እነሱ ሌሊት ሆነ በእነሱ ቻናል የተፖስተው ሌሊት ፕራንክ አድርገውን ከእንቅልፋችን ቀስቅሰውን ፕራንክ አድርገውን ነበር። ስለዚህ ብድራችን እየመለስን ነው ማለት ነው። ስለዚህ ፕራንኩ እሷ ትተኛለች፣ ሌሊት ተኝታ እንደዚህ ትለፈልፋለች። እንደዚህ ምን ሆነህ ነው አንተ ምናምን እሷ ትለፈልፋለች ምናምን። እኔ ደግሞ አላቅም ለሙላር ቀሰቅሰውና ምናምን አረ ሙላር የሆነ ነገር ሆናለች እንደዚህ ምናምን አላለሁ። እሱ ተነስቶ መቼም ይደነግጣል። እንደውም ልክ እንደ እብድ ነገር ማለት ነው። በደንብ እንቀሰቅሳታለን፣ ውሃ እንረጫታለን፣ ትደርቃለች፣ አትሰማም። በር ከፍቼ ለራሱ እወጣለሁ ትላለች። ከዛ በዛ ሰዓት ይደነግጣል በጣም። መቼም አለቃ ስለው ይመታኝ አበደች እንዴ ነው የሚለው። አይ ብቻ ከባድ ነው። ሮዝሮ ብድራችን እየመለስን ነው። ሌሊት ያደረግነው ምክንያት ለዛ ነው ማለት ነው። እና የቪዲዮውን ሀሳብ ይሄንን ይመስላል። ውድ ቤተሰቦቻችን ቪዲዮ እንደምትወዱት ተስፋ እናደርጋለን። ቪዲዮ እንደጨረሳችሁ ደግሞ ለጓደኞቻችሁ ሼር በማድረግ ይሄንን ቪዲዮ ቫይራል አውጡት። ከቤተሰብ ጋር ነኝ። ትናንት ደውዬልህ እንዴት ጉድ ሆነሽ ነው? ጉድ አበባለች። ጀምር ትናንት ደውዬልህ ምንድን ነው እንደዚህ በቃ ነገ እደውላለሁ። የደረሱ ደውዬልህ ነበር፣ ነገር ግን ስልክ አይሰራም። ትናንትና ደግቼ እንደምጮህ አሁን አይመቸኝም። ከቤተሰብ ጋር ነኝ። ምን አድርጌ ጥሬሻቸው አትለኝም። ጀመር ከማትወድ ሴት ጋር ምን ትሰራለህ? ለምን እንደምትጨቀጭቀኝ አስሬ سنت لك أنا إيش جمر عشان تجي ما أفعله ورتي تذاب شو بدي ما أسافر أنا زميل ثلاثة بس سنت سنت أي جماعة من دي بق عارف اللي جمر ندور كذي هلا يا محل أنت بق عندي بق كلاس لاقيني هلا ነገ ያገኛለሁ።
ሰናይት አይሰማም እንዴ አንተ? ምን አልተደርቀኝ እንዴ? በቃ ነገ አገኘሃለሁ። ሰናይት የምትሰማ ከሆነ ስማ፣ ካልሆነ ግን አታድርቀኝ። በቃ ካልሆነ ስልክህን ብሎክ ነው የማስገባው እንዴ። አሁን ቤተሰብ ጋር ነው እየተጠራሁ ነው። ለምንድን ነው የማትሰማኝ? ሰናይት ቤተሰብ ጋር ነኝ። በቃ ነገ እደውልልሃለሁ እንዴ። ትነሳ ነበር። ቆይ ቤተሰብ ጋር ነኝ። ሆነህ ነው ቤተሰብ ጋር ነኝ እያልኩህ እኮ ነው። በቃ ሰናይ ነገ አገኝሃለሁ። ምን ማለት ነው አንተ? እሸት አይደለም ትናንትና ደውዬልህ ነበር እንዴ? በቃ ስልክ አይሰራም። እኔ አልፈልግም ሲጀመር አልወድህም ማለት ነው። ሙነህ ነው በቃ ተወኝ እንዴ። ሙነህ ነው ሲጀመር ትናንትና ደውዬልሃለሁ። ሲቀጥል ደግሞ ትናንትና ወደ እንችል ነበር እንዴ? በቃ ጠዋት ክላስ ላይ አገኝሃለሁ። እሺ ሲዋራ ጨረት ነቃች እንትና ተነሳች። ምንድን ነው? እሺ በቃ እኔ እኮ አንተን ለመውደድ ሞክሬ ነበር ግን አልቻልኩም። ታዲያ ምን ላድርግ? የኔ ጥፋት ነው እንዴ? የኔ ጥፋት ምን ጓረች ሰናይት አንተ የሙነህ ነው ሰናይት አትሰማኝም እንዴ? እንደራስ እኮ ደህና አልነበረችም። ለዚህ ሲያረግ አትሰማኝም ማለት ነው? ቆይ አንተን ብቻ የምሰማ ከሆነ ምንድን ነው ትርጉሙ? እስኪ አንዳንድ ቀን እኔንም ስማኝ ሰናይት፣ እኔንም ስማኝ ሰናይት አንተን ብቻ የመስማት አልፈልግም። ከዚህ በላይ መታገስ አልችልም። ሲጀመር በቃ ከዚህ ኋላ እንዳትደውል እሺ? ስልክን ብሎክ ነው የማስገባው እንዴ። ሰናይት አንዳንድ ቀን ለእኔም ስማኝ። ለምንድን ነው ጮህብኝ ያለማል እንዴ? ነስያት እንዴት እንደምትሆን እኔ አብዳ ነው እንዴ? ሰናይት ስልክ አስሬ በቃ ደውል ወደ ስልኬ። ቤተሰብ ጋር ነኝ እያልኩ ነው አይደለ? በቃ ለነጽ ደውዬላት ነበረ። እሷም ስልኳ አላገኘችም። አታድቀኝ በቃ ከዚህ በላይ አታድቀኝ። ሶስት ነገር ሲጀመር እንዴት ነው የማይሰማው? ሰናይት ማለት አሁንም አታድርቀኝ። ደክሞኛል በጣም ስራ ጋር ነው ያልኩትኝ። ትናንትና ማለተኛው ያደርኩት እሱ መሸት ነው። አትነካኩ ሰናይት እኮ በቃ ለነጽ ደውልለት። ነጽ ሾርደር አጋጥሞት ይሆናል። ሾርደር አጋጥሞት ይሆናል። ሰናይ እንጂ ቅዠት አይደለም። ኡፍ አንተ የሙነህ ነው ሰናይ መልሰህ እንደማውል ማለት ነው እንዴ? በቃ ለምን ይሆንክ ነው? አይነት ጣጣ። እሺ ከየት ነው ያለው? ሰናይ የት ነው ያለው? በቃ እሺ ከዛ እመጣለሁ። ሰናይ ወሬት ነው የምትሄጂው? እኔ ሰናይ እያልኩ ነው። ሰናይ በቃ ሰፈር አገኘሃለሁ። ምንድን ነው የምትችይው? ጀመር ማታ አንስታ ነው ስለፈልጌ ነበር እኮ አላስተኛ ብላኝ ነው ያደርኩት። ወዴት ከሄዱ ናቸው? ሰፈር ነው እያልኩ ነው። ሰፈር አንቺ ያምሻል እንደ ሰፈር ነው ጭራሽ በቃ ምን እያደረግሽ ነው? ሰፈር ነው ያለው። ተገኝ ማግኘት ከፈለግሽ አንተ ልጅ ቤት ሰናይት ጀመራት ሰናይ በቃ ሰፈር ነው። ሰናይት እየወጣሁ ነው ከቤት። ምን ሆነሻል? ምንድን ነው ነፂ? ነፃነት በቃ ቆይ ከእሷ ጋር ብቻዬን አላገኝም። አንቺ ቁጭ በይ ደግሞ ሆነሽ ነው። ምንድን ነው ወደዛ አንቺ ቁጭ በይ ሌሊት ነው እየመጣሁ ነው እኮ አልኩህ አይደለ? እንዳይገባህም ቁጭ በይ ሰናይት። ሰናይ ስትወጣ እኮ ነው ደግሞ ሌሊት ነው።
እኔ ጋር ራሱ አንዳንድ ደቂቃ ብቻ ጠብቀኝ። አሟታል ማለት ነው። አላስተኛ ብላኝ እኮ ነው ያደረችው። ለምንድን ነው እንደዚህ የምታደርገው? ስለ ትምህርት ቤት እንትን እያለች እንደዚህ በቃ እሺ ክላስ ነገ አገኛለሁ። ካልሆነ ታዲያ አሁን ብቻዬን መውጣት ስለማልችል እኮ ነው። እሺ ታዲያ የት ሆነህ ነው አሁን? ትምህርት ቤቱ ጋር ምንድን ነው ይሄ ነገር? ምንሽ ነው? አቺ ከወረደ ነው ሰኔ እኔ እኮ እናገራለሁ ምናምን አቺ ቤተሰብ የምትነግራቸው መሰለኛል። በዚህ ነገር ትቀልዳለህ? በዚህ አይቀልድም ሲጀመር እንደ ምን አስበህ ነው? ዋ በእውነት እንዴ እኔ የምርን የምስለኝ እነግራቸዋለሁ። ለዛ ነው ይመጣል በቃ አያስፈልግም። ስናይ አይነት ቋንቋ ነገር ነው የምትረዳኝ እንዳረገችኝ እንዴ ስናይ አይሰማም ነው ትጃጃለቻችሁ ይስማም በይ ዋ ስናይ ስኒ በቃ ለማንኛውም ቻው እሺ እደውልልሃለሁ ነገ በቃ ስልክ እንደያዘች ምንድነው ነገ እደውልልሃለሁ ቻው ኦፍ በጣም ነው የደከመኝ ብታውቅሽ ታዝኝ ነበር እነዛ ልጆች ጋር ያለችኝ እስቲ በቃ ሰላም ናቸው ወይስ አብስታ ነበር ማለት ትመጣለህ ልጆች አሉ በቃ ሰላም ብለኝ ሂድ ታዲያ ልምጣ ጄተኝ ምንሽ ነው በቃ ሰላም ብለኝ ሂድ በቃ ሲጀመር በቃ ማግኘት ፈልጋለሁ በቃ አግኝቼ ልመለስ ታዲያ እንዴ እስኪ እብደት ነው ምንድነው ጸበል የለም ማለት በቃ አቺ ብስማ ስለ እየነገርኩህ እኮ በቃ ሰላም ብዬ ልሂድ አላስቆይም አትቆይም በቃ አሁን ቶሎ ነው የምመጣው እስኪ ትርጉም የለውም አንተ ምን ነው ውሃ የምትነግረኝ እንዴ ያመሃል እንዴ ምንሽ ነው እንደው ተፍተፍ የሚያረግሻጂ ተፍተፍ ነበር እንዴ ተፍተፍ ያርግሽ ምንሽ ነው ተሰጋዋችሁ ወራጅ ምንሽ ነው ሰው እንቅልፍ ተሳችሁ ለሰላም ምን ማድረግ ምን ሆናችሁ መች ጭራሽ ስትለፈልፍ የነበረችው ለምንድን ነው ውሃ ይነክራችሁኝ ለምን ሆናችሁ ነው አሞኝ ነው እኔ ምን ያለው ዋህ ምትለፈልፍ የነበረው ወይም ደግሞ ፍቅረኛ ይዘሻል ሴትዮኛ ሳና ጭራሽ የትምህርት ቤት ፍቅረኛ ይዘሻል ኧረ እባክሽ ለማያውቅሽ አሁን ስንሰማሽ ነበር እኮ ምናችሁ አሁን የተሰበሰባችሁ ማለት እኔ ደግሞ ዲስኦርደር አጋጠማት እንዴ ማታ ልስታ እንደዛ ስታተፈት ምን ሆናችሁ ምንድን ነው አንቺ ልጠይቅሽ እንጂ ምናችን አትለኛለሽ እንዴ ዋ እኔ ምን አውቄ በስብሻለሁ ልብሴን ላይ ሁላት በስብሶልኩ ምን ነው ለምንድን ነው የበሰበስኩት እንዴ ራስ እኮ ለምንድን ነው የበሰበስኩት ወጭ ሸይቼ አይደለም ይው ለምን ተፈልፊው መንገል ፈልብሽ ነው ማለት ምን ነገር ተላላኩኝ በሽቀል ስታወሪ ብትሆነ መሰለኝ የምትለፈልፊያለሽ ምን አውርቼ ነው ሪከርድ አድርጌ እና ይሁን ለምን ብልብሽ ነው ልትሄጂ የነበረው የምርህን ነው በሌሊት ልወጣ ብዬ ነው የት ከእንቅልፋችሁ
ስንት ሰዓት ነው ሲጀመር? ማን ጋር እየዋልሽ ነው እንዴ? ከማን ጋር ምንድን ነው የተናገርኩት? ማርታ መጥፎ ነገር ተናግሬ ነው? ጥሩ ነገር እንጂ ምን ነው መጥፎ ነገር ተናግሬ ነው? ኧረ ደህና ከሆንሽ የራስሽ ጉዳይ እኮ ምን ተናግሬ ነው? በቃ አሁን ተኝ። አብዳ መስሎኝ ደግሞ ጸሎት እያደረግሽ ተኝ። እሺ አሁን ማደግ ነው ተኛ አላስተኛም። አንተ ብቻ ነህ ሌሊት ፍራንክ ማድረግ የምትችለው። እኛም ማንቀፈተን ስንል ነው እንትን የነበረው። እናንተ ሌሊት ተነስታችሁ ብድር ነው እንዲያውም ትናንት ነው ነበር። ውድ ቤተሰቦቻችን ቪዲዮ እንደተመቻችሁ ተስፋ እናደርጋለን። ቪዲዮውን ላይክ ያላደረጋችሁ ላይክ አድርጉ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አዎ ግን ተቀርብሽ ነው እንደዛ የምታይሽ ተለቆች ወይስ እንቅልፍ እኮ ነው እንጂ እንቅልፍ እንግዲህ ስሰራ ቆጥፍ መስዋዕት እያደረግኩ እና ወዶቼ ቻው። ብድሬን ነው የመለስኩት ግን አይታችሁት ከሆነ በእነሱ ዩቲዩብ በእነሱ ቻናል አይታችሁት ከሆነ ሌሊት ቀስቅሰው ሲደባደቡ ነበረ። ስለዚህ እኔ ደግሞ መመለስ አለብኝ ብድሬ ብዬ አስቤ ስላስዬ ነው ያደረኩት። እንወዳችኋለን። ቻው